ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በየዓመቱ በአደባባይ የሚከበሩ የብሔረሰቦች ባህላዊ በዓላት ህብረ ውበትን በመፍጠር የጋራ ስነ ልቦናን የሚያጠናክሩ መሆናቸውን የኢፌዴሪ ባህልና ስፖርት ሚኒስቴር ገለጸም። የህዝባችን ባህላዊና ታሪካዊ እሴቶችን የማልማትና የማስተዋወቅ ስራም ትኩረት ሊሰጥበት እንደሚገባም ተጠቁሟል። ዘገባው የባልደረባችን ወንድሙ ካኪሎ ነው፣ እንደሚከተለው አሰናድቶታል። በሀገራችን ከነሐሴ አጋማሽ እስከ መስከረም ወር የመጀመሪያዎቹ ሳምንታት እጅግ በርካታ ባህላዊና ታሪካዊ በዓላት በአደባባይ ይከበራሉ። በዓላቱ የየማህበረሰቡን ማንነት የሚገልጹ እሴቶች በአደባባይ የሚተዋወቁበት ደማቅ ኩነት ናቸው። የካፈቾች የአዲስ ዘመን ማብሰሪያ የሆነው ማሽቀሮ በየዓመቱ በርካታ ታዳሚዎችን በአደባባይ ያሰባስባል። የዘንድሮ ማሽቀሮ በየደረጃው ሲከበር ቆይቶ ማጠቃለያው በቦንጌ ሸምባቶ በርካታ የህብረተሰብ ክፍሎች በተገኙበት ደምቆ ተከብረዋል። የኢፌዴሪ ባህልና ስፖርት ሚኒስቴርን ወክለው በማሽቀሮ ላይ የተገኙት የሚኒስቴር መስሪያ ቤቱ አማካሪ ደኤታ አቶ ጸጋይ ማሞ እንደ ማሽቀሮ አይነት ባህላዊ በዓላት ህብረ ውበትን በመፍጠር የጋራ ስነ ልቦናን የሚያጠናክሩ እሴቶች መሆናቸውን አስረድተዋል። ባህል ሁሉንም ምሁራዊ፣ ስነ ምግባራዊ፣ አካላዊ፣ ስሜታዊና ሌሎች ሰው ልጆች ምክንያታዊ ተግባራት ባህሪያት አጠቃሎ የሚያመለክት የአንድ ማህበረሰብ ከሌላው የሚለይበት የአኗኗር ዘዴ፣ እምነት፣ ትውፊት በአጠቃላይ ቁሳዊና መንፈሳዊ ሀብቶችን የሚያመለክት ነው። ሀገራችን በበርካታ ባህላዊና ታሪካዊ ጸጋዎች እንደታደለች የገለጹት አቶ ጸጋዬ እነዚህ እሴቶች የየማህበረሰቡን የፍልስፍና እውቀትንና የህይወት ልምድን የሚያስተዋውቁ መሆናቸውንም አንስተዋል። ሀገራችን በህብረ ባህል ጸጋ የታደለች ሀገር እንደመሆኗ ህዝቦቿም እነዚህን ባህላዊ ጸጋዎች ለዘመናት ተንከባክበው ከትውልድ ወደ ትውልድ እያሸጋገሩ አሁን ላለንበት ዘመን አድርሰዋል። ኢትዮጵያ ሰፊ የባህል መሰረት ያላት ሀገር ናት። ይኸው ሀገሪቱን ለማልማት እንደ ዋነኛ ጥሬ ሀብት ሊወሰድ ይገባል። የባህል መሰረታችን ቀጣይነት ባለው መልኩ መጠበቅና ማልማት ህልውናችን፣ ሰላማችን ለማስጠበቅ ለትውልድ የስብዕና ነፃና ሀገራዊ ስሜትን ለማጎልበት ዋነኛ መሳሪያዎች ናቸው። በሀገራችን የሚከበሩ የብሔር ብሔረሰቦች በዓላት፣ ክብረ በዓላትና የክብረ በዓላቶቹ ባህላዊ እሴቶች መለያዎቻችን፣ መኩሪያዎቻችን፣ መከበሪያዎቻችንና መታወቂያዎቻችን ናቸው። ቀደምት አባቶቻችን በትውልድ ቅብብሎች ጠብቆ ያቆያቸውን እሴቶቻችን የአሁኑና ቀጣዩ ትውልድ አርአያ የሚያደርጋቸው ተሞክሮ የሚቀሰምባቸውና የሚማርባቸው ናቸው። ክቡራትና ክቡራን፣ ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች መኖሪያ ናት። የተለያዩ ሃይማኖት፣ ባህል፣ ታሪክ፣ ክብረ በዓላት በስፋት የሚገኙበትና የሚከናወኑበት ትልቅ ሀብት የያዘች ሀገር ናት። በሀገራችን ብዙ ብሔረሰቦችና ህዝቦች የሚከናወኑ የተለያዩ ባህላዊ ልምዶች በክብረ በዓላቶች ላይ በሚካሄዱ ስርዓቶች አማካይነት የብሔር ብሔረሰቦች አስተሳሰብ፣ ወግ፣ እሴት፣ ሃይማኖት፣ ፍልስፍና፣ ፍላጎት፣ እምነት ይገለጻል። ከዚህም ባሻገር ልማዶቹ ማህበረሰቡን ወክሎ የሚቆሙ፣ የሚከወኑ፣ የሚነገሩ፣ የሚዜሙ፣ የሚተረቱ የማንነት መገለጫ ክብረ በዓላቶች ናቸው። የሚኒስቴር መስሪያ ቤቱ በየማህበረሰብ ውስጥ የሚገኙ ባህላዊና ታሪካዊ እሴቶችን ለማልማትና ለማስተዋወቅ የጀመራቸውን ስራዎችን አጠናክሮ እንደሚቀጥልም ጠቁመዋል። ቶኮቢያ ላይ የተጀመረውን የጥናት ስራ ዘንድሮ በመሽቀረ ባሮ ላይ አቅደን የምንሰራና በአጭር ጊዜም ሰፋፊ ኮንፈረንሶች በዚህ ጉዳይ ላይ እንደሚካሄዱ በዚህ አጋጣሚ ቃል ለመግባት ፈልጋለሁ። ከሁሉ በላይ በዓሉ ሰላምን፣ አንድነትን፣ አብሮነትን የሚገልጽ መሆኑን እዚህ አይተናል። በዙሪያ ያለው ህዝቦች አሁን ደግሞ ሰፋ ያለ እስከ ማዕከላዊ ኢትዮጵያ ከምባታ ድረስ እየመጡ አጋርነትን እያሳዩ ስለሆነ በሚቀጥለው ዘመን ዓለም አቀፋዊ ግንኙነትን ሁሉ የምንፈጥርበት፣ በእርግጥ አሁንም አንዳንድ የውጭ ዜጎችን እያየ ነው። ብዙ የውጭ ዜጎች መጥተው ዓለም አቀፋዊ ሆነው የሚከበርበት በዩኔስኮም እውቅና የሚያገኝበት እድል እንዲፈጠር መስሪያ ቤታችን ባለው አቅም ማገዝ የሚገባውን ለማገዝ ዝግጁ መሆኑን እየገለጽ መልካም በዓል ይሁንላችሁ ለማለት ፈልጋለሁ። ከልብ አመሰግናለሁ።
በቦንጋ ከተማ የተከናወኑ ሀገራዊና ዞናዊ ሁነቶች ያለምንም ጸጥታ ችግር መከናወናቸው ህዝቡን ሰላም ወዳድ መሆኑን ከማረጋገጥ ባሻገር ቅንጅታዊ አሰራር መኖሩን የሚያሳይ መሆኑን የቦንጋ ከተማ አስተዳደር አስታወቀም። ለአካባቢው ማህበረሰብና የጸጥታ አካላት ላደረጉት አስተዋጽኦ ከንቲባው አቶ አስማማው አደመ ምስጋና አቅርበዋል። ከፊታችን ለሚከበረው የመስቀል ደመራ በዓልም በተመሳሳይ መልኩ ቅድመ ዝግጅት መጠናቀቁን ከንቲባው አስታውቀዋል። ሰሞኑን የቦንጋ ከተማ ትላልቅ ሁነቶችን ስታስተናግድ መቆየቷን የገለጹት የቦንጋ ከተማ ከንቲባ አቶ አስማማው አደመ እነዚህ ሁነቶች በሙሉ ያለምንም የጸጥታ ችግር መከናወናቸውን ጠቅሰዋል። ለዚህም ማህበረሰቡ የራሱ አድርጎ የአካባቢውን ሰላም በመጠበቁና ሰላም ወዳድነቱን ይበልጥ በማረጋገጡ መሆኑን አቶ አስማማው አደመ ለጣቢያችን ተናግረዋል። ለዝግጅቱ በሰላም መጠናቀቅ ማህበረሰቡና የጸጥታ አካላት እንዲሁም በየደረጃው ያሉ ያደረጉት አስተዋጽኦ ከንቲባው ምስጋናቸውን አቅርበዋል። የጸጥታ ኃይሉ ጎን ሆነው ይህንን በሰላም እንዲጠናቀቅ ድርሻቸውን የተወጡ ማህበረሰብ አካላት በሙሉ ምስጋናዬ እንዲደርስላለሁ። ይሄ ስራ እንዲሳካ በኮሚቴ የተሰማሩ ማአት አመራር አካላት ስምሪት ይዘው ወጥተዋል። አመራሩ ስምሪት ይዘው ወጥቶ ቀጠና ሲያወያይ ነው ቆየው። ይሄ በዓል እንዴት እናክብር፣ እንዴት ሰላሙ በተጠበቀ መልኩ ይከበራል የሚለውን ስምሪት ይዘው የወጣው ኮሚቴ ሆኖ የተንቀሳቀሰ አጠቃላይ አመራር የከተማ አመራር ለዚህ ዲቮትድ ሆኗል። እንደተባለው እስከ ማታ ጎዳና ላይ ስራ ላይ ነበሩ አሉ። ማአት ስራዎችን ቅድመ ዝግጅት ስራዎችን ሲሰሩ የነበሩ አሉ። ቀንና ማታ ነው ሲሰሩ የነበሩት እና ለነሱ ምስጋና ይገባቸዋል። ብቻም ሳይሆን ቀጠና ደረጃ ያሉ አመራር አካላትም በየደረጃው ያሉ አመራር አካላት ይሄ ከቀጠና ጀምሮ ይሄ በዓል በደማቅ ሁኔታ እንዲከበርና እስከ መጨረሻው ማጠቃለያ በዓል ድረስ እንዲደምቅ ያደረጉ አካላት በሙሉ ይሄን ደግሞ የኔ በዓል ነው ብሎ የወጣው ማህበረሰብ የኔ በዓል ነው ብሎ በራሱ ያከበረው ማህበረሰብ ትልቁን ድርሻ ይወስዳልና በከተማ አስተዳደሩ ስም እነዚህንም ላመሰግናቸው እወዳለሁ። ይሄን ብዬ ግን ቀጣይም እንደዚህ አይነት ስራ ተጠናክሮ መቀጠል አለበት። ከፊታችን መስከረም 16 ለሚከበረው የመስቀል ደመራ በዓልም አስፈላጊው ዝግጅት የተጠናቀቀ መሆኑን ገልጸው ህብረተሰቡ የተለመደውን ትብብር እንዳይለይም ጠይቀዋል። ከንቲባው ለመላው የክርስትና እምነት ተከታዮች እንኳን ደረሳችሁ መልእክትም አስተላልፈዋል። ከፊታችን በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ የሚከበር የደመራ በዓል አለ። ደመራ በዓል የአደባባይ በዓል ነው። በዩኔስኮም የተመዘገበ የኢትዮጵያ ቅርስ ሆኖ የተመዘገበ የሀገሪቱ ቅርስ ሆኖ በአደባባይ የሚከበር በርካታ ህዝብ ወጥቶ የሚያከብርበት ነው። አሁንም ከፊት ለፊታችን የሚጠብቅ ኩነት ነው። እሱ ደግሞ የሚከበረው በከተማችን መናኸሪያ ውስጥ ስለሆነ አሁን ከዛሬ ጀምሮ የቅድመ ዝግጅት ስራና ቦታ የማሰናዳት ስራ ይሰራል። እዛ ላይ የመተባበር ያለባቸው አካላት እንዲተባበሩ፣ ምክንያቱም የአደባባይ በዓል ስለሆነ በማዘጋጃ በኩል ነው ቀደም እንዳልኩ እንደ ቅርስ የተመዘገበም ስለሆነ በማዘጋጃ በኩል ነው ዝግጅት የሚደረገውና የደመራ ቦታ ይሰናዳል። ከዛ በኋላም ህዝቡ ደግሞ እንደዚሁ እንደወትሮ ሌሎች ጸጥታ ኃይሎችም ሌላው ከጸጥታ ጎን ሆኖ ሌሎች ኩነቶችን ያሳለፈው ማህበረሰባችን ወጣቱ፣ ህፃኑ፣ አዋቂው እንደዚሁ እንደ ሌሎችን ኩነቶች እንዳሳለፍነውላ እዛም የበኩሉን ድርሻ በመወጣት የደመራ በዓላችን በሰላም እንዲጠናቀቅ ድርሻውን ሊወጣ ይገባል እያልኩ በዚህ አጋጣሚም እንኳን ለደመራ በዓል ዋዜማ አደረሳችሁ እያልኩ መልእክቴን በዚህ ያበቃለሁ። አመሰግናለሁ። በተያዘው በጀት ዓመት የትምህርት ቤቶችን ምርጥ ተሞክሮና ልምድ ልውውጥ ትኩረት ሰጥቶ እንደሚሰራ የጨና ወረዳ ትምህርት ጽሕፈት ቤት አስታወቀም። በወረዳው ብዙ ትምህርት ቤቶች ከመማር ማስተማር ጎን ለጎን በኢኮኖሚ ዘርፍ አርአያ የሚሆን ተግባራትን እያከናወኑ መሆናቸው ተመላክቷል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ጽዮን ታደለ ታቀርበዋለች። በወረዳው 34 ትምህርት ቤቶች የሚገኙ ሲሆን የውስጥ ገቢ አቅማቸውን ለማሳደግ የተለያዩ ተግባራትን እያከናወኑ ይገኛሉ። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ደመቀ ዘውዴ እንደገለጹት በወረዳው ያሉ ትምህርት ቤቶች የኢኮኖሚ አቅማቸውን ለመገንባት ዘርፈ ብዙ ተግባራትን እያከናወኑ እንደሚገኙ ተናግረዋል። ምዝገባ ላይ ስንገባ ካሉን 34 ትምህርት ቤቶች በልዩ ሁኔታ የቦባ በላ ትምህርት ቤት 100% በአንድ ቀን የሰጠነው እቅድ ወደ 752 ነው። 766ን በመመዝገብ ወደ 101.89% በመፈጸም የተሻለ ፈጽሟል። ሌሎችም 82%፣ 70%፣ በቀጣይም የትምህርት ቤቱን ምርጥ ተሞክሮ ወደ ሌሎች ትምህርት ቤቶች ለማስፋፋት የልምድ ልውውጥ ስራዎች እንደሚሰሩም ገልጸዋል። እኔ በልዩ ሁኔታ ምናልባት እንደ ጨና ወረዳ ቦባ በላ ትምህርት ቤት ልዩ ሞዴል ስለሆነ ይሄ ለወረዳችንም አልፎ ለዞናችንም ለክልላችንም በቃ አፈጻጸም ያለበት ስለሆነ በአንድ ቀን
100% በላይ ማስመዝገብ በአንድ ቀን እንደገና 100% በላይ ተማሪዎችን ወደ ትምህርት ገበታ መጥቶ ትምህርታቸውን እንዲጀምሩ ማድረግ እሱም ብቻ ሳይሆን ሙሉ ፓኬጅ ማሟላት አንደኛ የህፃናትን ትምህርት ማስጀመር ምገባን ማስጀመር ሲቀጥል ደግሞ የተፋጠነን ማስጀመር የጎልማሳ ትምህርትን ማስጀመር መደበኛን ማስጀመር አጠቃላይ በአደረጃጀት ወደ ፊት ለፊት የመጣ ቀበሌና ፊት ለፊት የመጣ ትምህርት ቤት ነው ብሎ መውሰድ ስለሚቻል እንደኔ እንደ ትምህርት ተቋም ኃላፊ የመስከረም ወር አፈጻጸመን እዚህ ትምህርት ቤት ማዕከል ላይ አድርገን ሌሎች ሱፐርቫይዘሮችን እዚያ መተን ልምድ የመስዱበት ከጉለታቸው የሞጡበትን ስራ ልምድ ማለዋወጫ መድረክ አድርጌ የሚጠቀም እንደሆነ በዚህ አጋጣሚ ሊገልጾች ወዳለሁ። ከዛ ባሻገር ሌሎችም የከፋ ዞን ውስጥ ያሉ ትምህርት ቤቶች አጠቃላይ ትምህርት ስራ የጋራ ስራ ነው። የባለድርሻ ርብርቦሽ የሚጠይቅ ነው። እንደ ጎባ እንደ ዴቻ ባሉን ሁለት ትምህርት ቤቶች ላይ በአፈጻጸም የተሻሉ ናቸው ተብሎ በጋራ ስንገመግም የመጣነው ነገር አለ። እንደጨና ደግሞ አንድ ትምህርት ቤት ላይ ሌሎቻችን የተሰጠን ተልእኮን በዛ ልክ ከፈጸምን እንደጨና እንደ ከፋ ዞንም የተሻለ የትምህርት መማር ማስተማር ስራ ውጤታማ አድርገን መጨረስ እንችላለን የሚል ነገር ነው ያለኝና አዲሱ ዓመት አዲሱ የትምህርት ዘመን የተሻለ ውጤት የምናስመዘግብበት ልጆቻችን ፍሬያማ የሚሆኑበት ቤተሰቦቻቸው ደግሞ በሁሉም ዘርፍ ልጆቻቸውን ደግፈው ለውጤት የሚያበቁበት ዘመን እንዲሆን መምህራኖቻችን ባለድርሻ አካሎቻችን በዚህ አጋጣሚ ጥሪ የሚያስተላልፈው በጋራ ርብርቦች የትምህርትን ስራ ውጤታማ አድርገን የምናልፍበት ህፃን ላይ ወይም ትውልድ ላይ ስንሰራ ደግሞ ሀገርን መገንባት ላይ እየሰራ እንዳለ ሁላችንም ተሰምቶን በጋራ ይሄን የመማር ማስተማር ስራውን የትምህርት ስራ ተደጋግፈን ውጤታማ የምናደርግበት እንዲሆን እመኛለሁ። እግዚአብሔር ኢትዮጵያንና የቡባ በላው አንደኛ ደረጃ ትምህርት ቤት ርዕሰ መምህር አዲሱ አበበ ትምህርት ቤታቸው በሁሉም የላቀ ውጤት ለማስመዝገብ እየሰራ መሆኑን ገልጸዋል። 2017 ላይ እንደኛ ትምህርት ቤት ለኛ ከኛ ከተሰጠው ኮታ 67% ማሳካት ችለናል። በዛ መሀል ደግሞ ተማሪዎች እንዳያቋርጡና የደጋሚ ቁጥር እንዳይበዛ በጋራ ተባብረን የአቋራጭ ቁጥር ወደ 1 ነጥብ አካባቢ በማውረድ ስራ ሰርተናል። እንደዚያው ደግሞ የደጋሚዎችን ወደ 2% አካባቢ የማውረድ ስራዎችን ሰርተናል። ከዛ ጋር አያይዞ የሀገር አቀፍ የ8ኛ ክፍል የሚኒስትሪ ተፈታኝ ተማሪዎች 100% ወደ ቀጣዩ ክፍል እንዲዘዋወሩ የድጋፍና ክትትል በማድረግ ስራዎችን ሰርተናል። እንዲሁም የ6ኛ ክፍል የሚኒስትሪ ተፈታኝ ተማሪዎች 65% ወደ ቀጣዩ ክፍል እንዲሸጋገሩ የሰራንበት አመት ነው። ከዚህ ጋር ተያይዞ ይሄን ውጤት ስናስመዘግብ ከወረዳ ጀምሮ እስከ ታች ያሉ አካላት ከጎናችን በመሆናቸው ይሄን ውጤት ልናሳካ ችለናል። ይህን የደገፉ አንደኛው የወረዳ አስተዳዳሪ አቶ ተረፈ ገብረ ማርያም፣ የወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ተመስገን፣ በስራቸው ያሉ ካቢኔዎች አደረጃጀት እስከ ታች ቀበሌ በማውረድ የቀበሌ አመራር ወይ የቀበሌ አስተዳደር አቶ ይራንጎ፣ የቀበሌ ደጋፊ የሆኑ አቶ ኢብራሂም ጋሪቶ ታች ቤተሰብ ድረስ በመውረድ እድሩን በማቀናጀት አንድ በአንድ እጅ ለእጅ ተያይዘን ይህን ውጤት ልናሳካ ችለናል። ወደ 13 ሄክታር የሚሆን በቆሎ አለን የለማ። ሁለተኛ ደግሞ 1 ሄክታር አተር አለን፣ 1 ሄክታር በሎቄ አለን፣ 1 ሄክታር ጤፍ አለን፣ 1 ሄክታር ቡና አለን። ከዚህ ውጪ ከዚህ ከኳስ ሜዳ ውጪ የቀረን ቦታ የለንምና ለሚገባ ስራም የምንቸገርበት ነገር የለም። ለትምህርት ቤቱ ውጤታማነት በየደረጃው የሚገኙ ባለድርሻ አካላት ጠንካራ ድጋፍና ክትትል ሲያደርጉ የገለጹት ደግሞ የቀበሌው ደጋፊ አቶ ኢብራሂም ጋሪቶ በበኩላቸው ድጋፉ ተጠናክሮ እንደሚቀጥል ተናግረዋል። 2018 ላይ አጀማመርን በተመለከተ በልዩ ሁኔታ በልዩ ትኩረት እየተሰራ እንደሆነ ነው። ለዚህም እኔ ምስጋና ያለኝ ለምንድን ነው ለአስፈጻሚዎቻችን ከአቶ ተረፈ ጀምሮ ከአጠቃላይ ታች ያሉ አደረጃጀቶች ምንድነው ለትምህርት ትኩረት እንድንሰጥ በጣም በአጽንኦት ይነገራል። ብዙውን ጊዜ የሚነገረው ምንድነው ትምህርት ቤት መግባት አለባችሁ፣ መጠየቅ አለባችሁ የሚለውን ቴሌኮም ከማን ነው የወሰድኩት? ከወረዳ አስተዳዳሪ ከአቶ ተረፈና ከፓርቲ አቶ ተመስገንና ሌሎች አስፈጻሚዎችና አመራሮች በልዩ ትኩረት የተገመገመ ስለሆነ ነው ለዚህ ውጤት አሁን የበቃ ነው። ይህን አስመልክቶ መጀመሪያ ምንድነው ያደረግነው? በቀን 19 ላይ ያው የመጀመሪያ ምዝገባና ልየታ ላይ አደረጃጀትን ነው የሰራ ነው። አደረጃጀት ማለት እንግዲህ ከቀበሌ አመራር ጀምሮ እስከ ቤተሰብ ያለውን አደረጃጀትን ኦን ነው። የትኛውም ስራ ከላይ ሲመጣ አደረጃጀት ይለቀቃል። በአደረጃጀቱ መሰረት መምጣት ያለበት ሰው መምጣት እንዳለበት የሰራ ነው ነገር አለ። ከዛም በመከተል ደግሞ የትምህርቱ ርዕሰ መምህርን በጣም አመሰግናለሁ። ምንድነው ከኛ ጎን ነው፣ ከካቢኔ ጋር ነው። ተልእኮ ይወስዳል፣ አብሮ ይወርዳል። ግን ይሄን ስናደርግ የኛ አመራር ይወርዳል ታች። ከዛም ተከትሎ ምንድነው አስተማሪም ተመድበዋል። አስተማሪ የተመደበው 10 ቤተሰብ ላይ ሁለት መምህራን ነው የተመደበው። የኛ አመራር አለ፣ 2 መምህራን አለ፣
ቤት ለቤት ልየታ ተደርጓል። ከተደረገ በኋላ በእለታው ላይ እንዲመጣ ያን ተከትሎ ደግሞ በቀበሌና በትምህርት ቤት ላይ ልዩ የሚያደርገው አንድ ነገር አለ። በዚህ ምዝገባ ላይ የራሱን ተማሪ በሰዓቱ ይዞ የመጣው መጨረሻ ሰኔ 30 ላይ የማበረታቻ ሽልማት አለ። አንደኛ፣ ሁለተኛ፣ ሶስተኛ ያወጣ ተብሎ ይሰጣል። ይሄ ደግሞ በጣም አበረታች አድርጎታል። ያን ተከትሎ ስራዎችን እንዴት ነው ለይተን መሄድ የምንችለው? ትምህርት ቤት አካባቢ ላይ ሲገመገም 2018 ከመጀመሩ በፊት ገመገምን፣ ችግሮችን ለየን። የምን ችግር ነው ያለው? እንዴት ነው ይህን ማሳካት የምንችለው? ለትምህርት እንዴት ነው ትኩረት መስጠት የምንችለው የሚለውን ከለየም በኋላ ወደ ስራ ነው የገባ ነው። ከዚህም ተነስቶ ቅድም የተባሉ ውጤቶችን ማሳካት ችለናል። የቀበሌው ማህበረሰብ ቅንጅትና ድጋፍ ትምህርት ቤቱን ውጤታማ እያደረገ ይገኛል ያሉት የቡባበሊያ ቀበሌ አስተዳዳሪ አቶ ይራንጎ ሽፈራው ይህም ተጠናክሮ እንደሚቀጥል ገልጸዋል። የትራንስፖርት ዘርፍ አገልግሎት ለዜጎች ምቹና አስተማማኝ ለማድረግ ባለድርሻ አካላት የሚጠበቅባቸውን ሚና ሊወጡ እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትራንስፖርትና መንገድ ልማት ቢሮ የትራንስፖርት ዘርፍ አብይ ግብረ ኃይል የውይይት መድረክ በቦንጋ ከተማ ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው። ተከታትለን እንመለስ። በውይይት መድረኩ የተሳተፉ የግብረ ኃይሉ አባላት በሰጡት አስተያየት መድረኩ ችግሮችን በጋራ በመለየት በቀጣይ መፍትሄ ለመፍጠር አስፈላጊ መሆኑንና ለዚህም ከመናኸሪያ ጀምሮ የሚሰሩ የዘርፉን ተግባራት በአሰራር ስርዓት በመስራት ለውጥ ለማምጣት በመቀናጀት ችግሮችን ለመፍታት የድርሻቸውን እንደሚወጡ ተናግረዋል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር ልዩ አማካሪ አቶ ንጉሴ ወልደ ጊዮርጊስ የትራንስፖርት ዘርፉ በእያንዳንዱ ዜጋ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ሚና የሚጫወት መሆኑን አንስተው በዚሁ ዘርፍ ለዜጎች የሚሰጠው አገልግሎት ምቹና አስተማማኝ እንዲሆን መንግስት ትልቅ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። በክልሉ የዜጎችን ሞትና የአካል ጉዳት በመቀነስ የኢኮኖሚ እድገት ለማምጣት በዘርፉ የሚስተዋሉ ችግሮችን መቅረፍ ወሳኝ መሆኑን ያመላከቱት አቶ ንጉሴ ውጤታማነትን ለማረጋገጥ የክትትልና ቁጥጥር ሂደትን ማጠናከር፣ በስራው ዜጎች ግዴታቸውን በብቃት እንዲወጡ ማስቻልና ሚዛናዊ የሆኑ አገልግሎቶችን በትኩረት መስራት እንዳለበት አንስተዋል። በትራንስፖርት ዘርፉ በሚደረገው በእያንዳንዱ እንቅስቃሴዎች ላይ ሰፊ ችግሮች መኖራቸውንና ይህንን በመፍታት ውጤታማ የሆነ ተግባር ለማከናወን በሚደረገው ጥረት ባለድርሻ አካላት የሚጠበቅባቸውን ሚና ሊወጡ እንደሚገባ ተናግረዋል። የክልሉ ፖሊስ ኮሚሽን ኮሚሽነር ሰብስቤ ሻውኑ የትራንስፖርት ዘርፍ የኢኮኖሚ እንቅስቃሴ የሚወስን ዘርፍ በመሆኑ ይህንን ውጤታማ ለማድረግ ባለድርሻ መስሪያ ቤቶች የየራሳቸውን ድርሻ መወጣት እንደሚጠበቅ ተናግረው በክልሉ በትራንስፖርት አገልግሎት አሰጣጥ ላይ መሰረታዊ ችግር በሚፈጥሩ አካላት ላይ የተጀመረው ህጋዊና አስተዳደራዊ እርምጃዎች ተጠናክሮ እንደሚቀጥሉ ጠቁመዋል። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትልና የትራንስፖርት ዘርፍ ኃላፊ አቶ አሸብር ካሎ ለግብረ ኃይሉ ባቀረቡት የመወያያ ሰነድ ላይ እንደገለጹት በክልሉ 471 የትራንስፖርት አገልግሎት መስጫ የስምሪት መስመሮች እንዳሉና በዚህም በአመት 12 ሚሊዮን ለሚጠጉ ዜጎች የትራንስፖርት አገልግሎት እየተሰጠ መሆኑን ተናግረዋል። የትራንስፖርት ዘርፉ ህገወጥ ስራዎችን አለማስቆም፣ የጥገና አሰራር ደረጃ ለማሻሻል ፈቃደኛ ያለመሆን፣ የአሽከርካሪዎች ማሰልጠኛ ተቋም ደረጃ መውረድ፣ ያልተመረመሩ ተሽከርካሪዎች ቦሎ መለጠፍና መሰል ችግሮች ለዘርፉ ተግባር ማነቆ መሆኑንና ይህንንም ለማረም በጋራ እቅድ መመራትና ተቀናጅቶ መስራት እንደሚገባ ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ የተባበሩት መንግስታት ዘላቂ ልማት ከማሳካት ረገድ የጎላ ፋይዳ እንዳለው ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በተባበሩት መንግስታት ድርጅት 80ኛው ጠቅላላ ጉባኤ ላይ የተሳተፉ የሚገኙት ፕሬዝዳንት ታዬ አጽቀሥላሴ ከጠቅላላ ጉባኤው ፕሬዝዳንት አናሌና ቤርቦክ ጋር ተወያይተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። ብሩክታይት ብርሃኑ ታቀርበዋለች። የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ላይ የተሳተፉ የሚገኙት ፕሬዝዳንት ታዬ አጽቀሥላሴ ከጠቅላላ ጉባኤው ፕሬዝዳንት አናሌና ቤርባኮ ጋር ተወያይተዋል። ሁለቱ መሪዎች በወቅታዊ ዓለም አቀፍ ተግዳሮቶችና ባለብዙ ወገን ግንኙነት ላይ ያሳረፈ ስላለው ተጽዕኖ ሀሳብ ተለዋውጠዋል። በውይይቱ ፕሬዝዳንት ታዬ የባለብዙ ወገን ግንኙነትና የጋራ ደህንነት መሪዎችን ለማስጠበቅ የጋራ ጥረቶችን ማጠናከር እንደሚያስፈልግ አስገንዝበዋል። በቅርቡ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የተባበሩት መንግስታት ድርጅት ዘላቂ ልማት ግቦችን ከማሳካት ረገድ በተለይም ግብ 7ን ለማሳካት ግድቡ ንጹህ የኃይል አቅርቦት ለማሳደግ ፋይዳ የጎላ ነው ብሏል። መሰል ፕሮጀክቶች ቀጠናዊና ዓለም አቀፋዊ ትብብሮችን የበለጠ ለማጠናከር መልካም እድል ይዘው የሚመጡ መሆናቸውንም አያይዘው ገልጸዋል። የጠቅላላ ጉባኤው ፕሬዝዳንት አናሌና ቤርቦክ የተባበሩት መንግስታት ድርጅት ቻርተር መሪዎችን ማክበርና መጠበቅ ለዓለም ሰላምና ልማትን ለማረጋገጥ ወሳኝ መሆኑን ተናግረዋል። በኢትዮጵያ ልማት ቀጠናዊ ሰላምና ደህንነትን ጨምሮ በተለያዩ ቀጠናዊ የትኩረት መስኮች ላይ መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብራችሁ ቆይታ አደረግኩ። ቀሪ ከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።